እንግዲህ በዛሬው ጨዋታ በኮሚኒቲ ሺልድ ጨዋታ አርሰናል ማንቸስተር ሲቲን ፍጹም የበላይ በሆነ መንገድ ጨዋታውን ሙሉ ለሙሉ ተቆጣጥሮ ማንቸስተር ሲቲን እንዳሸነፈ አይተናል። ዛሬ ማንቸስተር ሲቲዎች ፈጽሞ የደከሙ በተለይም ደግሞ መሃል ሜዳ ላይ አርሰናሎች ፈጽሞ የበላይ እንደነበሩ ተመልክተናል። ማንቸስተር ሲቲ አሁን ኢንዞ ማሬስካ አንድ ነገር መስራት እንዳለበት ያስገነዘበን ነገር ነው ያሳየንና ኢንዞ ማሬስካ መሃል ክፍሉ ላይ እጅግ አሁንም መጠናከር አለበት። የሲቲ ተጫዋቾች ፈጽሞ የሚታወቁ አይመስሉም ሲጫወቱና አብዛኛዎቹ ጎሎች ደግሞ አርሰናሎች ያገቧቸው ጎሎች የማንቸስተር ሲቲዎች ተጫዋቾች የተሳሳቱን ክፍተት ተጠቅመው ነበር ያገቡት። እንደዚሁም አርሰናል ይሄ ነው ማይባል አስደንጋጭ የሆነ መልእክት ለፕሪሚየር ሊጉ እንዳስተላለፈ ነው የሚታየው። ምክንያቱም ፕሪሚየር ሊጉ ላይም ይህንን አቋማቸውን ደግሞ ለተከታታይ ሁለተኛ ጊዜ የእንግሊዝ ፕሪሚየር ሊግ ሻምፒዮን እንደሚሆን ይጠበቃል ማለት ነው። እንግዲህ አርሰናሎች ከባድ የሆነ ተጋድሎ አሳይተዋል። አርሰናሎች ፈጽሞ ማንቸስተር ሲቲን ከጨዋታው ውጪ አድርገዋቸዋል። ሚካኤል አርቴታም የተጠቀመው ታክቲክ ሰርቶለታል። እንግዲህ ሉዊስ ስኬሊን በ6 ቁጥር ቦታ ላይ አምኖበት እንግዲህ ሉዊስ ስኬሊ እንደምናውቀው ገና ወጣት ልጅ ነው። እንግዲህ አምኖበት መሃል ክፍሉ በ6 ቁጥር ቦታ ላይ ዲፌንሲቭ ሚድፊልደር አድርጎ ተጠቅሞታል ማለት ነው። እንግዲህ ያ ነገር ሰርቶለት ሉዊስ ስኬሊም እጅግ በጣም የሚደንቅ ብቃቱን ነው ያሳየው። ከዛ በተጨማሪ ሃቨርት ጎል አስቆጥሯል። ሃቨርትም የሚደንቅ እንቅስቃሴ አድርጓል። ኦዴጋርድ ጎል አስቆጥሯል። ኦዴጋርድም ደግሞ የሚደንቅ እንቅስቃሴ ሲያደርግ ነበረ። በአጠቃላይ ካላፊዮሪም ሶስተኛው አንዱ ተጫዋች ነው ጎል ካስቆጠሩት መካከል ማለት ነው። የመጀመሪያውን ጎል ያስቆጠረው ካላፊዮሪ ነው። ካላፊዮሪ ገና በ24ኛ ሰከንድ ነው ግብ ያስቆጠረው። ከገቡ ገና 24 ሰከንድ ሲሆን ነው ገና 1 ደቂቃ ሳይሞላ 24ኛ ሰከንድ ላይ አርሰናል ጎል ማስቆጠር ችሏል ማለት ነው። ስለዚህ አርሰናል እንግሊዝ ፕሪሚየር ሊግ ላይ በሚቀጥለው ዓመት ከሚጠበቁ ለዋንጫ ከሚጠበቁ ክለቦች መካከል አንደኛው መሆኑን አስመልክቶናል። ማንቸስተር ሲቲ ግን ብዙ የሚቀሩት ነገሮች አሉ። በተለይም ደግሞ የ6 ቁጥር ቦታ የሮድሪን ቦታ እንዴት አድርገው እንደሚሸፍኑት አይታወቅም። እንደዚሁም ሲልቫን ቦታ የሚሸፍኑበት መንገድ አይታይም። ምክንያቱም ፈጽሞ የተበታተነ ቡድን ነበረ። ኮቫቺችም ብዙ ስህተቶችን ሲሰራ ነበረ። አንደርሰንም እንደዚሁ ብዙ አልተቀናጁም ከኮቫቺች ጋር እንደዚሁም ከፊል ፎደን ጋር ምንም አይነት ውህደት የሌለው ቲም ነው ያስመለከቱን እና እንግዲህ በስተመጨረሻ የኮሚኒቲ ሺልድ ዋንጫ ፍጻሜውን አግኝቶ አርሰናል ዋንጫውን ከፍ አድርጎ አንስቷል። ማንቸስተር ሲቲ ደግሞ ብዙ የሚቀሩት ነገሮች እንዳሉ ተመልክተናል። በፕሪሚየር ሊጉም ላንጠብቀው ከምንችለው ቡድን አንዱ ማንቸስተር ሲቲ ነው ካሁኑ ማየት ከቻልን። ምክንያቱም በዚህ ጨዋታ ምንም ነገር መወሰን ባይቻልም ነገር ግን ብዙ የሚቀሩ ጉድለቶች አሉት ማንቸስተር ሲቲ። ኢንዞ ማሬስካ ቆም ብሎ በተለይ የመሃል ክፍሉን በጣም መስራት አለበት። የመሃል ክፍሉ በመዳከሙ ምክንያት የተከላካይ መስመሩም እጅግ በጣም የተዳከመ የተከላካይ መስመር ነበረ ስንመለከት የነበረው። ስለዚህ በጠቅላላው ማንቸስተር ሲቲ እንግዲህ ፔፕ ጋርዲዮላን ከለቀቀ በኋላ ፔፕ ጋርዲዮላ ከሲቲ ከወጣ በኋላ እንግዲህ ለኢንዞ ማሬስካ ከባድ እንደሚሆንበት ተመልክተናል። በዚህ ጨዋታ በአንድ ጨዋታ መወሰን ባይቻልም ነገር ግን ሙሉ ነገር የሚያሳየው ጨዋታው ማንቸስተር ሲቲ ዘንድሮ በፕሪሚየር ሊጉ ለዋንጫ የሚፎካከር ቡድን አይመስልም። እንደ ተራ ቡድን ነው የተጫወቱባቸው፣ ቀለዱባቸው እና አርሰናሎች ሊባል ከሚችለው በላይ ፍጹም የበላይ ነበሩ። አርቴታ ሙሉ ለሙሉ ኢንዞ ማሬስካን በልጦታልና ጨዋታውን እንደዛ ተመልክተነዋል። እንግዲህ እናንተ ከጨዋታው ምን ተመለከታችሁ? ምን ሐሳብ አላችሁ? ቀጣይ አርሰናልን
እንዴት እንጠብቀው ከአርሰናል ጋር ለፕሪሚየር ሊጉ የሚፎካከረው ቲም ማን ሊሆን ይችላል? እንግዲህ ቀጣይ ሳምንት ፕሪሚየር ሊጉ ይጀምራል፣ አርብ ዕለት ማለት ነው። አርብ ፕሪሚየር ሊጉ ሲጀምር እንግዲህ የምንመለከተው ይሆናል። አብዛኛው ክለብ ይፎካከራሉ የሚባሉ ትልቅ ቲሞች በጠቅላላው አዳዲስ አሰልጣኞች ነው ያሏቸው። ቸልሲ አዲስ አሰልጣኝ ነው፣ ማንቸስተር ሲቲ አዲስ አሰልጣኝ ነው፣ ማንቸስተር ዩናይትድም አዲስ አሰልጣኝ ነው ማለት ይቻላል። ከነሱ የተወሰነ ቆይቶ ቢገባም ባለፈው አመት ላይ የገባ ቢሆን ካሪክ፣ እንደዚሁም ደግሞ ሊቨርፑል አዲስ አሰልጣኝ ነው የያዘው፣ እንደዚሁም ቶተንሃም ሆትስፐር አዲስ አሰልጣኝ ነው የያዘው። እንዳለ አዳዲስ ናቸው። አርሰናል ግን እንግዲህ ባለ ልምድ ለብዙ አመታት ተፎካክሮ በፕሪሚየር ሊጉ የቆየ እንደዚሁም በስተመጨረሻ ሰምሮለት ጋርዲዮላን በልጦ የፕሪሚየር ሊግ ዋንጫን ማንሳት የቻለ አሰልጣኝ ነው የያዘው። እንግዲህ በሚደንቅ ፕረስ ነው የሚጫወቱት። ዛሬ ሲቲዎች ምንም የአርሰናልን ፕረስ መቋቋም አልቻሉምና ይህንን ተመልክተናል። ዛሬ አርሰናል እጅግ በጣም የሚገርም ዲፌንስ ነው፣ በክሊን ሽት ነው የወጣው። 3-0 ነው ያሸነፈው። የተከላካይ መስመሩ ይገርማል። እንግዲህ የሳሊባን መጎዳት ተከትሎ አርሰናል የተከላካይ መስመሩ ይዳከማል ተብሎ ቢታሰብም ነገር ግን የአርሰናል የተከላካይ መስመር እንዳልተዳከመ ነው የተመለከትነው። የአርሰናል የተከላካይ መስመሩን እንግዲህ ሞስኬራ ሸፍኖ ነው የሳሊባን ቦታ። በጣም ጎበዝ ነበረ። አርሰናሎች በጠቅላላው እዚህ ቦታ ይቀራቸዋል የሚባል ጨዋታ አላሳዩንም። ፈጽመው በልጠው ስለተጫወቱ ስለ አርሰናል ምንም ማለት አንችልም። ማንቸስተር ሲቲ ግን ብዙ ነገር ይቀረዋል። በአጠቃላይ አርሰናል ዋንጫውን ከፍ አድርጎ አንስቷል።